ውድ ስደተኛዋ እህቴ ይሄ መልእክት ላንቺ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ተከታዮች በያላችሁበት የዓለም ዳርቻ አላህ ሱብሃነሁ ወተዓላ ጥበቃው ዝነቱ በእናንተ ላይ ይሁን እያልኩኝ ዛሬ ኢንሻአላህ በዛውም የኮምቦልቻን ውብ የአየር መንገድ እንዲሁም ደግሞ አየሯን አሁን ላይ ያለውን በቃ ዝናብ ነው በየሁሉም ቦታ ሆነና ደስ እንደምትል እንደለመለመች እያያችሁ ኢንሻአላህ አንዳንድ ነገር እላችኋለሁ። ለእናንተ ጥንካሬ ይሆን ዘንድ ተስፋ ሊሆን ዘንድ እላችኋለሁኝ። እስከ መጨረሻው ተከታተሉ ማለት ነው የኔ ውዶች። እና ውዷ ስደተኛዋ እህቴ አያልፍም ብለሽ በጭራሽ እንዳታስቢ። አሁን ላይ መዳም ቤት ዲክም ብሎሽ ምርር ብሎሽ ስልችት ብሎሽ ሊሆን ይችላል። ግን ኢንሻአላህ ተዓላ በአላህ ሱብሃነሁ ወተዓላ ሙሉ ተስፋ ይኖርሽ። ሀገርሽ ላይ ገብተሽ ንጹህ አየርሽን ወስደሽ በራስሽ ህይወት ኑረሽ ጉድ ብለሽ በራስሽ ቤት ሲደክምሽ አርፈሽ በሲልሽ ሰርተሽ እንደ ልብሽ የምትሆንበት ቀን እንደሚመጣ አላህ ላይ ሙሉ እምነትና ተስፋ ይኖርሽ። መዳም ቤት ስልችት ዲክም ስደት ስልችት ካረጋቸው አንዷ ነበርኩ እኔም። ግን አሁን ላይ አልሐምዱሊላህ ረብል ዓለሚን ግን ይቺ ቀን እንደምትመጣ ደግሞ በአላህ ሙሉ ተስፋ ነበረኝ። በሀገሬ ላይ ገብቼ የሀገሬን ንጹህ አየር እየወሰድኩኝ እንደ ልቤው ገብቼ እየወጣሁኝ በራሴ ቤት ጉድ በራሴ ህይወት እንደምኖር በአላህ ሙሉ እምነትና ተስፋ ነበረኝ። አልሐምዱሊላህ አሁን ላይ ያ ነገር እየኖርኩት ነው። እናንተም ኢንሻአላህ በአላህ ሙሉ እምነትና ተስፋ ካላችሁ ወላሂ ይቺ ቀን ትደርሳለች። አብሽሩ ብቻ ተስፋ አትቁረጡ። ዲክም ሊላችሁ ይችላል። ብዙ ነገር ሊፈራረቅባችሁ ይችላል። ናፍቆቱ፣ ዲካሙ፣ አልሞላ ባይነቱ፣ አንዱ ስትሉት አንዱ ጎደለ ስትሉት አንዱ ሲሞላ፣ አንዱ ሞላ ስትሉት አንዱ ሲጎል፣ ብዙ ነገር ይኖራል ስደት ላይ። ግን ያ ሁሉ ነገር እንደሚያልፍ ደግሞ በአላህ ሙሉ ተስፋ ይኖራችሁ። ከአላህ ተስፋ እንዳትቆርጡ። ሁሉ ጊዜ ዱዓ አድርጉ። ከአላህ ጋር በጣም ቁርኝነት አድርጉ። አላህን አትተውት፣ እሱ አይተዋችሁምና። ወላሂ በኢባዳችሁ፣ በዱዓችሁ፣ በሰላታችሁ ጥንክር በሉ የኔ ወዶች። የወደፊት ህይወታችሁን ሀገራችሁ ላይ ያለውን ህይወታችሁን አላህ ሊያስተካክልላችሁ ዘንድ አላህን አትተውት። አላህን ከልባችሁ ለምኑት። መቼም ቢሆን እሱ ያው የተለማኝን ዱዓ ይሰማልና ማለት ነው ውዶችዬ። አብሽሩልኝ፣ ተስፋ እንዳትቆርጡ ለማለት ነው። ብርታት ለመሆን ያክል ነው። ያልፋል፣ ሁሉም ነገር እንደሚያልፍ በአላህ ሙሉ ተስፋ ይኖራችሁ። በቃ በኢዱዓችሁ ጥንክር በሉ፣ በኢባዳችሁ ጠንክሩ፣ በዲናችሁ ጠንክሩ። እዛ ሀገር ላይ ስትኖሩ ትልቁ ዋና የምናተርፈው ነገር ዲናችን ነው። የተውሂድ ትምህርት ነው። ዋይፋይ እንደፈለግን አለ እና እሱን እድል ለቲክቶክ ብቻ ሳይሆን ዋይፋይን ለዲናችሁ ለቅርአታችሁ አድርጉት፣ ተጠቀሙበት። የመዳምን ዋይፋይ ተጠቀሙበት እና እላችኋለሁኝ። በርትት ትበሉልኝ፣ አይዟችሁ፣ አብሽሩ። በአላህ ሱብሃነሁ ወተዓላ ሙሉ ተስፋ ይኖራችሁ። ኢንሻአላህ ተዓላ ያልፋል። ለሀገራችሁም ትበቃላችሁ ኢንሻአላህ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም።